ቤተ ክርስቲያን ይህንን መሰረት አድርጋ ማንኛውም ሰው በተወለደ ወንድ በስንት ቀኑ ሴት በስንት ቀኗ በ80 ቀኗ ይሄ ፈንጅ ከመከነበት ቦታ ላይ ኢየሱስ ክርስቶስ የድህነት ማዕከል ካደረገው ቦታ ላይ በ40 እና በ80 ቀን ተወልደናለች። ክብርና ምስጋና ለስሙ። በዮርዳኖስ ፈንጅ የማምከን የጦር መሳሪያን ቀጥቅጦ የማጥፋት ጉዞውን በዮርዳኖስ ጀመረው። በዕለተ ዓርብ ሥጋውን ቆርሶ ደሙን አፍሶ ሲኦል ውስጥ የተቀበረውን ፈንጅ ሁለተኛውን ደግሞ በአካለ ነፍስ ወርዶ ለውስተ ሲኦል ጻው ወይ ለውስተ ጽልመት ተከሰቱ፣ በሲኦል ውስጥ ያላችሁ ነፍሳት፣ በጨለማ ውስጥ ያላችሁ ተገለጡ ውጡ ብሎ አሁንም ሁለተኛ ደግሞ የሲኦሉን አመከነው። ስለዚህ ዛሬ ሁላችንም የተወረድንባት ዮርዳኖስ ይችላል። ደስ ይበላችሁ ምእመናን። ዮርዳኖስ የሁላችንም ማህፀን። ከዮርዳኖስ ያልተወለደ ሰው የእግዚአብሔር መንግሥት ሊያይ አይችልም። ለኒቆዲሞስ እንደነገረ ሌላው ዘመዶቼ ከፈለከው ተወለድ፣ እግዚአብሔር ይሄ ቦታ የለም። በሀገራችን ቋንቋ ብትፈልግ ኦሮሞውን፣ ብትፈልግ ከአማራ ክልል ተወለድ፣ ብትፈልግ ከትግራይ ክልል ተወለድ፣ ብትፈልግ ከየትኛውም ቦታ ተወለድ፣ ለእግዚአብሔር ሱቅ ነገር የለም። በሌላው በሰፊው ብትፈልግ ነጭውን፣ ብትፈልግ ጥቁርውን፣ ብትፈልግ አፍሪካዊ፣ ብትፈልግ አውሮፓዊውን፣ ምንም ሁን ከዮርዳኖስ ካልተወለድክ ብቻ መንግስቱን መውረስ አትችልም። ክብርና ምስጋና ለስሙ ይሁን። ሌላ የትኛውም ቦታ ብንወለድ ከዚች ቦታ ላይ አልወለድም። ማነው አልወለድም ያለው? የኢትዮጵያው ደራሲ ማነው? መላክ ሄዶ አልወለድም ያለው ማነው? አቤ ጉበኛ የሚባል ደራሲ ይህ ዓለም ምቹ አይደለም ብሎ ጥበቡ ገጸ ባህሪው እንደሚነግረን እናቱ ስታምጥ አልወለድም አለ። ለምን ስትለው ለመሆኑ አንቺ ተወለሽ እውቀት አለሽ ወይ አላት። እናቱ የለኝም አለች። መሬት አለሽ አላት። የለኝም አለች። ነፃነት አለሽ አላት። የለኝም አለች። ሀብት አለሽ አላት። የለኝም። ታዲያ አንቺ ራስሽ እየተሰቃየሽ የምትኖርበትን ዓለም የአንቺን ስቃይ በእኔ ላይ ለማስተላለፍ ነው ወይ ተወለድ አልወለድም አለ። ከዮርዳኖስ ግን እንዳቤጎኛ አልወለድም ማለት አይቻልም። ምክንያቱም ያልተወለደ ሰው የማን መንግስት መውረስ አይችልም። ክብርና ምስጋና ለስሙ። እኛ ተወልደናል። ዮርዳኖስ ማህፀናችን፣ መመኪያችን፣ ከዲያብሎስ ቁጥጥር የወጣንባት የነፃነት ስፍራችን፣ የትናንትናውን የሞት ጉዟችንን ስናስበው እሷ ጋር እንደተቋጨ የምናስብባት መመኪያችን ዮርዳኖስ። ክብርና ምስጋና ለስሙ ይሁን። ስለዚህ ዮርዳኖስ የተመረጠችው አንዱ ይሄ ነው። ሁለተኛ እስራኤል ምድር የሄዳችሁ ሰዎች ሁሉ የመጠቃለያ መልእክቴ የምታውቁት አንድ ነገር አለ። የዮርዳኖስ ወንዝ ውሃው ወደ ማን ነው የሚገቡ? ሙት ባህር ውስጥ ነው የሚገቡ። አይገርም? ሙት ባህር ማለት ታውቁታላችሁ። ምንም አይነት ህይወት ያለው ነገር በውስጡ የለም። ምንም ነገር የለም። ዝም ብሎ የሚያንሳፍፍ ነገር ነው። ህይወት ያለው ነገር የለም። የሞተ ባህር ነው የሚባለው። ይሄው የሞተ ባህር ዮርዳኖስ ነው የሚገባበት። ኢየሱስ ክርስቶስ ዮርዳኖስ ላይ መጥቶ ሲጠመቅ የኢየሱስ ክርስቶስ ጥምቀት ለሱ ምን ሊሰራ ነው? እስቲ ንገሩ። ምን ሊሰራ ነው? እከብር የማይል ክቡር፣ እጸድቅ የማይል ጻድቅ፣ እጠቀማለሁ የማይል ጠቃሚ አይደል እንዴ? ጥምቀቱ ለኢየሱስ ክርስቶስ ምንም ነገር የለው። የተጠመቀው ማን ልጅነትን እናገኝ ዘንድ ነው? በጥምቀቱ እኛ እንድን ዘንድ ነው አይደለም እንዴ? ዮርዳኖስ ወደ ሙቱ ባህር ይገባል ማለት ሙቱ ባህር ማለት 5500 ዘመን ሙሉ ሞቶ የኖረው ዓለም ነው ሙቱ ባህር። የኢየሱስ ክርስቶስ ጥምቀት ጸጋው በረከቱ የሚገኘው ልጅነት በሙሉ ፈሶ ወደ ሞተው ዓለም ወደና ወደ እናንተ ነው የሚገባው። ክብርና ምስጋና ለስሙ ይሁን። ይሄው ዮርዳኖስ ሙት ባህር ውስጥ በመግባቱ የሞተው ዓለም ሁሉ ያ ዮርዳኖስ ገብቶ ስለተዋሃደው የኢየሱስ ክርስቶስ ጥምቀት እኛንም ከሞት አዳነ። አያችሁ፣ ዛሬ ሁላችንም በኃጢአታችን በበደላችን ሞት ውስጥ የነበርን ሰዎች የኢየሱስ ክርስቶስ ጥምቀት